በዛሬው ውይይት የእፎይ ጥያቄ አላህ ጣት አለው የለውም? ስንት ናቸው? የተቆራረጡ ወይስ የተገጣጠሙ? ለየብቻ ናቸው? ሆድ አለው የለውም? አላህ ጭንቅላት አለው የለውም? አላህ ይስቃል አይስቅም? ለምንድን ነው የሚስቀው? መቼ ነው የሚስቀው? እንዴት ነው የሚስቀው? የውሱ መልስ ደግሞ አልተገለጸም። በነገራችን ላይ በጣም የተመቸኝ መልስ ነው። ስንት የሚጠየቅ እያለ ይሄን ሲጠይቅ እኛ እኮ ትልልቅ ሰዎች ነን፣ ሙድ ትይዛለህ እንዴ? እኛ ይሄን ለመስማት እኮ አይደለም ብቻ ነው ስንት ስራ ትተን። የውሱ ጥያቄ ኤፌሶን ላይ የኢየሱስ አምላክና አባት ይባረክ ብሏል። የኢየሱስ አምላክ ማን ነው? እፎይ ኧረ እባክህ እንዴ! አላህ እኮ አባት እኮ አይደለም። ልጅ ሊኖረው እኮ ልጅ አባት አይደለሁም ብሏል ምናምን። ምን አገናኝ? የውሱ ጥያቄ ኢየሱስ ከሞት ሲነሳ ያየው ሐዋርያ ጥራ። ኧረ እባክህ ኢሳ እኮ ወደ ሰማይ ሲያርግ ያየው የለም። ያየው ቢኖር ባይኖር ምን አገባህ? ምን ይመለከታል? ጉድ እኮ ነው። የውሱ ጥያቄ ኢየሱስ ብልትን ታመልከዋለህ አታመልከውም? ኧረ እባክህ ሲዋሃድ ሲነቀል ስጋ በስጋ ወጥቶ በስጋ ገብቶ አይሆንም እንደዚህ ጋይስ። እኛ ህዝበ ክርስቲያኑም ህዝበ ሙስሊሙ ለትምህርት ለመማር ነው የመጣ ነው እንጂ እንዲህ ሙድ ልትይዙብን አይደለም። እንዴት ሙድ ትይዙብናል? ስንት ስራ እያለ ስንት ትልቅ ሰው አስቀምጠህ ሙድ ትይዛለህ። ጉድ እኮ ነው። አላጉልያ አልተገለጸምና ይስቃል አይስቅም? ለምን ነው የሚስቀው? መቼ ነው የሚስቀው? እንዴት ነው የሚስቀው? ፒስ ለማንኛውም ወይ ልጽጽር